እንደ ማጣት ከባድ ነገር የለም። ማጣት አንገት ያስደፋል። ማጣት የማንፈልገውን ነገር እንድናደርግ ያደርጋል። ማጣት ከሰው በታች ያደርጋል። ማጣት እጅግ ከባድ ነው ብላችሁ ታውቃላችሁ? ይህ ምክር ለእናንተ ነው። የሰው ልጅ በተለይም የክርስቲያኖች ማጣት እግዚአብሔርን ሲለዩ ነው። ሰው ከእግዚአብሔር ጋር ከሆነ ሃይማኖተኛ ከሆነ ሃይማኖታዊ ስራ የሚሰራ ከሆነ ለጊዜው የሌለው ቢመስለውም ከሚታየው ማጣት በላይ የማይታይ ብዙ ጸጋ በሱ ውስጥ እንዳለ በሱ ላይ እንዳለ ስለሚያምን አያለቅስም፣ አያዝንም፣ ተስፋም አይቆርጥም። እኛ ከጊዜያዊ ችግሮች እኛ ከጊዜያዊ ፈተናዎች በላይ የሆነውን እግዚአብሔርን ስለምናምን ተስፋ አንቆርጥም። ስለዚህ እንዲህ ለምትቸገሩ ሰዎች ኢዮብን አስታውሱ። አባታችን ቅዱስ ኢዮብ የትዕግስት አባት ነው። መጽሐፈ ኢዮብ በምዕራፍ 1 ጀምሮ እንደተመዘገበው አባታችን ቅዱስ ኢዮብ በማጣቱ ሰዓት እግዚአብሔርን ያመሰገነ፣ በማግኘቱም ሰዓት እግዚአብሔርን ያመሰገነ ሰው ነው። ስለዚህ ሁሉ ጊዜም በሁሉ ማመስገን ያስፈልጋል። ተስፋ መቁረጥ አያስፈልግም። ተስፋ መቁረጥ ለክፉ መግቢያ በር እንደመክፈት ነው። ስለዚህ ወገኖቻችን በህይወታችሁ ተስፋ አትቁረጡ። እግዚአብሔር ከእናንተ ጋራ ነው። ወላዲት አምላክ ከእናንተ ጋራ ናት። እግዚአብሔር ተስፋ የሚያስቆርጥ አምላክ አይደለም። ታሪክ ይቀየራል፣ ህይወታችን ይስተካከላል። ስለዚህ ጸልዩ፣ በርቱ። አምላካችን እግዚአብሔር የኢዮብን የሌሎችንም ቅዱሳን ታሪክ የለወጠ የሁላችንንም ታሪካችን ለበጎ ነገር ያስተካክልልን። ይቆየን።